ሰላም ክቡራትና ክቡራን፣ ጠበቃ ጌታሁን ያልቅበት ነኝ። እንግዲህ ዛሬም አንድ የተከታታያችንን ጥያቄ እንመልሳለን። የዛሬው ጥያቄ ምንድነው? በስድስት ወር ውስጥ ማለት ነው ከተቀጠረ 6 ወር ያልሞላው ሰራተኛ የቅርብ ቤተሰብ ሐዘን ቢያጋጥመው እረፍት ማግኘት አይችልም ወይ? ማግኘት ከቻለስ ምን ያህል ቀናት እረፍት ማግኘት ይችላል የሚለውን አይነት ጥያቄ ተጠይቋል። እንግዲህ ከዚህ ጋር በተያያዘ ሁላችሁም ምናልባት ግንዛቤ ብትይዙበት ይጠቅማችኋል ብዬ ያሰብኩትን እንደ አጠቃላይ በአሰሪና ሰራተኛ ሕጋችን አዋጅ ቁጥር 1153/2011 ላይ ማለት ነው የተጠቀሱ የፍቃድ አይነቶችን ምናልባት ባጭሩ ላስመለከታችሁ ፈልጌያለሁና በዛውም ደግሞ የተከታታያችንን ጥያቄ እንመልሳለን ማለት ነው። እንግዲህ የፍቃድ ጉዳይ በአሰሪና ሰራተኛ አዋጁ ከአንቀጽ 76 ጀምሮ የተለያዩ የፍቃድ አይነቶች ተቀምጠዋል። ከነዚህ ፍቃዶች የመጀመሪያው አንቀጽ 77 ላይ የሚገኘው የዓመት ረፍት ፍቃድ ነው። የዓመት ረፍት ፍቃድ እንግዲህ ብዙ ሰራተኞች ያው በዚህ ጉዳይ ግንዛቤ ያላችሁ ብዬ አስባለሁኝ እና ከዚሁ ጋር በተያያዘ ግን እዚህ ላይ ልታውቁት የሚገባ ነጥብ አለ ብዬ ማስበው አንደኛው ያው የዓመት ረፍትን በተመለከተ በጣም አስገዳጅ ካልሆነ በስተቀር የዓመት ረፍት ወደ ገንዘብ የማይቀየር የረፍት አይነት እና ሰራተኞች በሰሩበት ልክ በአገልግሎታቸው ጊዜ ልክ ማለት ነው እያረፉ ስራቸውን እንዲያከናውኑ ይበልጥ ምርታማ ያደርጋቸዋል በሚል ሕጉ ግንዛቤ በመውሰድ ያስቀመጠው የረፍት አይነት በመሆኑ ሁሉም ሰራተኛ እንዲጠቀመው በሕጉ ላይ አስገዳጅ ሆኖ ተቀምጧል ማለት ነው። እንግዲህ ይሄን የዓመት ረፍት በተመለከተ የአገልግሎት ዘመኑ 1 ዓመት የሰራ ሰራተኛ 16 ቀን የዓመት ረፍት ይኖራል። እንደ አገልግሎት ዘመኑ እየታየ ደግሞ በየ2 ዓመቱ አንዳንድ ቀን እየጨመረ ይሄዳል ማለት ነው። የዓመት ረፍት በዛ መሰረት ነው የሚቆጠረውና ይሄንንም ብትይዙት በማለት ነው ምናልባትና ሌላው እንግዲህ ከዚህ ከፍቃድ አይነቶች ጋር በተያያዘ ሁለተኛው አይነት ፍቃድ ምንድነው? የቤተሰብ ፍቃድ ተብሎ የሚጠቀሰው የፍቃድ አይነት ነው። የቤተሰብ ፍቃድ ላይ እንግዲህ ቅድሚያ የሚገኙት የጋብቻ የፍቃድ አይነት ነው። ጋብቻ ሲፈጸም ተጋቢዎች ሚስትም ሆነ ባል ማለት ነው የ3 ቀናት ደሞዝ የሚከፈልባቸው ረፍት እንዲኖራቸው በሕጉ ላይ ተቀምጧል ማለት ነው። ይሄን አንቀጽ 81 ላይ ተደንግጎ ይገኛል። ሌላው ደግሞ ከዚሁ ጋር ተያይዞ የቅርብ ዘመድ ህልፈት ወይም ደግሞ ሞት ጋር ተያይዞ የሚሰጡ ፍቃድ አይነቶች አሉ። እንግዲህ የቅርብ ዘመድ የምንላቸው ብሎ ሕጉ ያስቀመጣቸው ምንድን ናቸው? አንደኛው የትዳር አጋር ነው። የትዳር አጋር ህልፈት ነው። ከዛ ልጅ አለ፣ አባት፣ ወላጅ አባት፣ ወላጅ እናት ይኖራሉ፣ እህት፣ ወንድም፣ ከዛ ደግሞ አክስትና አጎት ከነዚህ ከተጠቀሱት የቅርብ ዘመዶች ውስጥ ማለት ነው አንዳቸው ከዚህ ዓለም በሞት ሲለዩ 3 ቀናት ደሞዝ የሚከፈልባቸው ረፍት ለሰራተኛ ይሰጣል ማለት ነው። እንግዲህ የተከታታያችንን ጥያቄ በቀጥታ የሚገናኘው ከዚህ ጋር በመሆኑ ከዚህ ጋር የተያያዘው ጉዳይ እንግዲህ የአገልግሎት ዘመንን አይጠቅስም ሕጉ። ሰራተኛው 1 ወርም ሰራ 6 ወርም ሰራ የቅርብ ዘመዱ መሞቱ ከተረጋገጠና ይህንን የሚገልጽ ማስረጃ የቀረበለት አሰሪ ለዛ ሰራተኛ 3 ቀናት ደሞዝ የሚከፈልበት ረፍት እንዲሰጥ ይገደዳል ማለት ነው። የአገልግሎት ዘመኑ እዚህ ጋር አይታይም ማለት ነው። ዋናው ሰራተኛው ይህንን አረጋግጦ መቅረብ ይኖርበታል። በአሰሪውም በኩል ደግሞ ማረጋገጥ የሚገባው ትክክለኛና እውነተኛ ማስረጃ መቅረቡን ነው። ከዚህ በዘለለ የአገልግሎት ዘመኑ ስላነሰና ስለረዘመ የሚቀያየር አይነት የረፍት አይነት አይደለም ይሄ ማለት ነው። ስለዚህ የተከታታያችንን ጥያቄ በዚሁ ይመልሳል ማለት ነው። ሌላው ከዚሁ ከቤተሰብ ጉዳይ ጋር በተያያዘ ያለው የፍቃድ አይነት ያለ ደሞዝ የሚሰጥ ሆኖ ልዩና አሳሳቢ ጉዳይ ሲያጋጥመው ለሰራተኛው 3 ቀን ዓመት ረፍት ደሞዝ የማይከፈልበት 3 ቀን የዓመት ረፍት ማግኘት ይችላል። ይሄኛው አይነት የረፍት አይነት እንግዲህ በአንድ በጀት ዓመት ውስጥ ከ2 ጊዜ በላይ ሊሰጠው አይችልም ነው ተብሎ በሕጉ የተደነገገው። እንግዲህ ይሄ ልዩና አሳሳቢ የተባሉት ጉዳዮች ተዘርዝረው የተቀመጡ አይደሉም። ግን ያው በአሰሪና በሰራተኛው መግባባት መሰረት ጉዳዩ ልዩ ነው፣ አሳሳቢ ነው ተብሎ ሲታመንበት ደሞዝ የማይከፈልበት የ3 ቀን የዓመት ረፍት በዓመት ለሁለት ያህል ጊዜያት ሰራተኛ ማግኘት ይችላል ማለት ነው። ሌላው የፍቃድ አይነት ደግሞ ምንድነው? ለሰራተኞች ማለት ነው የፍርድ ቤት ጉዳይ ሲኖርባቸው ፍርድ ቤት እንደ ራሳቸውም እንደ ከሳሽ ወይም እንደ ተከራካሪ ወገን እንደ ተከሳሽም ሊሆን ይችላል ሆኖ ሲቀርቡና ሌላ ደግሞ እንደ ምስክር መጥሪያ ደርሷቸው ፍርድ ቤት ለሚቀርቡ ሰራተኞች ደግሞ በፍርድ ቤት ወይም በዛ በጉዳዩ ላይ በቆዩበት ጊዜያት ልክ ፍቃድ የማግኘት መብት ይኖራቸዋል ማለት ነው። ይሄም ፍቃድ እንግዲህ የሚከፈልበት ፍቃድ አይነት ነው ማለት ነው። ደሞዝ የሚከፈልበት ነው። ሌላው ደግሞ ያለው የፍቃድ አይነት የህመም ፍቃድ ነው። የህመም ፍቃድ እንግዲህ ያው የጊዜ ገደብ የተቀመጠለት ሳይሆን ሰራተኞች ተገቢ ከሆነው የሕክምና ተቋም
በሚያቀርቡት የሕክምና ማስረጃ መሰረት ለአሰሪያቸው ፍቃዱ በተሰጣቸው ጊዜ በቻሉት አማራጭ ለአሰሪያቸው በማሳወቅ የህመም ፍቃዳቸውን የሚጠቀሙበት የፍቃድ አይነት ነው ማለት ነው። እንግዲህ በህጉ የተቀመጡት ዋና ዋና የፍቃድ አይነቶች የሚባሉት እነዚህ ናቸው። እንግዲህ ምላሽ እንዳገኛችሁና የሚጠቅማችሁን ነጥብ እንደያዛችሁ ተስፋ አደርጋለሁ። ጠበቃ ጌታሁን ያልቅበት ነበርኩኝ። አመሰግናለሁ።